ሰላም። አንድ መዝሙር ልብህን ሊነካ ይችላል። በችግር ጊዜ ተስፋ ሊሰጥህ ይችላል እና ሁሉም ነገር የጠፋ በሚመስልበት ጊዜ እግዚአብሔር አልረሳኝም እንድትል ሊያደርግህ ይችላል። ይህ ነው ብዙዎችን በአስፋው መለሰ መዝሙር ውስጥ የሚሰሙት። ግን ከነዚህ ኃይለኛ መዝሙሮች ጀርባ ያለው ሰው ማን ነው? አስፋው መለሰ እንዴት ወደ ኢትዮጵያ ክርስቲያን ሙዚቃ መጣ? የመዝሙሩ መልእክትስ ለምን ብዙዎችን ይነካል? ዛሬ በዚህ ቪዲዮ የአስፋው መለሰን ህይወትና የመዝሙር አገልግሎት እንመለከታለን። እንግዲህ ታሪካችን ጀምር። ዘማሪ አስፋው መለሰ ማን ነው? አስፋው መለሰ በኢትዮጵያ ክርስቲያን ዘንድ ከሚታወቁ ዘማሪዎች መካከል አንዱ ነው። በተለይም በአማርኛ የሚዘመሩ የክርስቲያን መዝሙሮችን በማቅረብ ይታወቃል። የሙዚቃ ዋና መልእክቶች እምነት፣ ተስፋ፣ አምልኮ፣ ጽናትና በእግዚአብሔር መታመን ዙሪያ ያጠነጥናሉ። ለሱ መዝሙር የሙዚቃ ድምጽ ብቻ አይደለም። መዝሙር የእምነት መግለጫ፣ የልብ ጸሎት እና ሌሎችንም ተስፋ የሚሰጡ መልእክቶችን የያዘ ነው። አስፋው መለሰ በመዝሙር ስራው ውስጥ በርካታ የመዝሙር ስራዎችን አቅርቧል። ከሚጠቀሱት ስራዎች መካከል ትናንት ዛሬ አይደለምና በጅምር አይቀርም የሚገኙበት ሲሆን እንደ አምላኬ፣ አንተ ለኔ መልካምና ዛሬም ክበርልኝ ያሉ መዝሙሮችም ከስሙ ጋር ይያያዛሉ። እነዚህ መዝሙሮች በተለያዩ የህይወት ሁኔታዎች ውስጥ ያሉ ሰዎችን ለማበረታታት የሚችሉ መልእክት አላቸው። አንድ መዝሙር በሰው ልብ ውስጥ ለምን እንዲህ ትልቅ ቦታ ያገኛል? ምክንያቶቹ እንደሚከተሉት ናቸው። ሰዎች በመዝሙር ውስጥ የራሳቸውን ታሪክ ስለሚያገኙ ነው። በችግር ውስጥ ያለ ሰው ተስፋ ሊያገኝ ይችላል። ተስፋ ቆርጦ የነበረ ሰው እንደገና ሊበረታ ይችላል። በረከትን ያገኘ ሰው ደግሞ ምስጋናውን በመዝሙር ሲገልጽ ብዙዎችን ሊደርስ ይችላል። ይህ ነው የአስፋው መለሰ መዝሙሮችን ለብዙ አድማጮች ልዩ የሚያደርጋቸው። ለማዳመጥ ብቻ አይደለም የሚጋብዙን፣ እንድናስብ፣ እንድንጸልይ፣ በእምነት እንድንጸና ያበረታቱናል። በአጠቃላይ የዝማሬ ጸጋ አለ። አስፋው መለሰ የሚገኘው በሰፊው የኢትዮጵያ ክርስቲያን መዝሙር ባህል ውስጥ ነው። ይህ ባህል ዘማሪዎች ድምጻቸውንና ሙዚቃቸውን ተጠቅመው የእምነት መልእክትን ለማስተላለፍ የሚጠቀሙበት ትልቅ የሙዚቃ ቅርስ ነው። የአስፋው መለሰ የእምነትና የአምልኮ ባህል ይወክላል። ምናልባት አንድ ዘማሪ ትልቁ ቅርስ የሚያወጣቸው መዝሙሮች ብዛት ብቻ አይደለም፣ በሰዎች ልብ ውስጥ የሚተወው ተጽዕኖ ነው እንጂ። አንድ መዝሙር የሰውን ህይወት ሊያስታውስ ይችላል። አንድ መዝሙር ጸሎት ሊሆን ይችላል። አንድ መዝሙር ደግሞ በችግር ጊዜ ለመቀጠል ኃይል ሊሰጥ ይችላል። ታዲያ አስፋው መለሰ ማን ነው? እርሱ ዘማሪ ብቻ አይደለም። በድምጽና በሙዚቃው የእምነት፣ የተስፋ፣ የአምልኮና የጽናት መልእክትን ለአድማጮች የሚያደርስ የኢትዮጵያ ክርስቲያኖች ድንቅ ስጦታ ነው። ከሰሞኑ የዚህ ተወዳጅ ዘማሪ ወደ ጌታ እንዴት እንደመጣና የመጣበትን አጋጣሚ እንደሚከተለው ተጋርቶ አግኝተናል። ልደባደብ ገብቼ ጌታን ተቀብዬ ወጣው ይለናል። ዘማሪ፣ ፓስተር ወይም ነቢይ በሚሉ ማዕረጎች ከመጠራት ይልቅ ለሰዎች ሁሉ በወንድምነት የቀረበው የዘማሪ አስፋው መለሰ የህይወት ጉዞ እጅግ አስደናቂና በእግዚአብሔር ድንቅ መሪነት የተሞላ ነው። በብዙዎች ዘንድ አስፋው ተብሎ ቢታወቅም በወንድ አያቱ ዘንድ ግን ኑርልኝ የሚል ፍቅር የተሞላበት መጠሪያ ነበረው። አስፋው የሚለውን ስም ያወጣችለት ሴት አያቱ ስትሆን ያደገውም በእነዚሁ አያቶቹ እጅ ውስጥ በሙሉ ነፃነትና ፍቅር ነበረ። በአስተዳደጉና በባህሪው የጀግንነት ወይም የትዕቢት ስሜት ባይኖርበትም ከልጅነቱ ጀምሮ የሚታወቅበት አንድ ጎልቶ የሚወጣ ባህሪ ነበረው፣ እልህ። በተለይም በእግር ኳስ ጨዋታና በልጅነት ጊዜ ውስጥ ተመቶ መመለስ የማይሆንለት እጅግ እልህኛና ተደባዳቢ ልጅ ነበር። ይሁን እንጂ ቅንነቱና ንጹህ ልቡ የዚሁ ባህሪው ሌላኛው ገጽታ ነበሩ። ማንም ካልነካውና ካልተፎካከረው በስተቀር በፍጹም ሰላማዊና ፍቅር ነበረ። አላፊ አግዳሚውን የሚተናኮል አልነበረም። ታዲያ በልጅነቱ በነበረው እልህ የተነሳ ድብደባ ያረፈባቸው ወዳጆቹ ዛሬ ላይ ትልቅ ደረጃ ደርሰው ያን ጊዜ መታኸኝም ቦታ ጠባሳው እስከ ዛሬ አለ ይላሉ። እርሱ ግን ዛሬ ላይ ሆኖ ያንን የልጅነት ትዝታ ሲያስታውስ በሀፍረትና በትህትና ፈገግ ይላል። የህይወቱን አቅጣጫ ሙሉ ለሙሉ የለወጠው
የእግዚአብሔር ጥሪ ግን የተከሰተው ማንም ባልጠረጠረውና ባልጠበቀ ሁኔታ ውስጥ ነበር። ወደ አንድ መንፈሳዊ ኮንፈረንስ ያመራው ደህንነትን ፍለጋ፣ ጸሎትን ለማድረግ ወይም ትንቢትን ለመስማት አልነበረም። ይልቁንም በውስጡ በነበረው ጥላቻና እልህ ተገፋፍቶ ሰውን ለመደብደብና ጥቃት ለማድረስ ነበር። በወቅቱ ገና ጩጬ ልጅ ቢሆንም በነበረው የጥላቻና የእልህ መጠን ሰዎችን በጽኑ ሊጎዳ በሚችልበት ሁኔታ ላይ ይገኝ ነበር። ነገር ግን የእግዚአብሔር አሰራር ከሰው መንገድ እጅግ የራቀ ነው። ገና ኮንፈረንሱ ቦታ ገብቶ እንደተቀመጠ ጌታን እንኳን ሳይቀበልና ትምህርት ሳይማር ድንገት አንድ የመገለጥ ቃል ተሰማ። ይህንን ብላቴና እግዚአብሔር ዓለምን ያዞረዋል። ያቺ ቅጽበት የሕይወቱ መታጠፊያ ነበረች። ገና ሳይዘጋጅ በግልጽ ጠላትነትና ለጥፋት በገባበት ቦታ ላይ የእግዚአብሔር ድንቅ ጥሪ ያዘው። በዚያች ዕለት ጌታን ተቀበለ። በዚያች ዕለት ነበር ቤተክርስቲያንም የገባው። ያኔ እንደገባ እስከ ዛሬ ድረስ ከእግዚአብሔር ቤት ሳይወጣ ጸንቶ ይገኛል። አንዳንድ ጊዜ እግዚአብሔር ሰውን የሚመርጥበትና የሚለይበት መንገድ በሰው አእምሮ የማይታሰብና አስደናቂ ነው። የቤተሰቦቹና የራሱ የህይወት ዕቅድ አንድ አይነት ነበረ። የእግዚአብሔር ጎዳና ግን ሙሉ በሙሉ ሌላ ነበር። ያ ያለፈበት የእግዚአብሔር መንገድ የጭንቅ፣ የመከራ፣ የሻካራ ህይወት የተሞላ ቢሆንም በእነዚህ ሁሉ መከራዎች ውስጥ እግዚአብሔር እውነተኛነቱንና ታማኝነቱን አሳይቶታል። እንግዲያው በእነዚህ አስቸጋሪና የጭንቅ መንገዶች ውስጥ ማለፉ እርሱን አምላኩን ይበልጥ እንዲወደውና እንዲቀርበው አድርጎታል። ዛሬ ላይ በአንድ ህብረትና በቤተ ክርስቲያን ውስጥ ትኩረት አድርጎ በሙሉ አገልግሎት ላይ ይገኛል። ምንም እንኳን ዘማሪነቱ፣ ፓስተርነቱና ነቢይነቱ ቢኖርም እርሱ ግን በቀላል ወንድምነቱና በትህትናው የእግዚአብሔርን እውነት እያገለገለ ይኖራል። የህይወት ጎዳናውን በብቸኝነትና በጽናት ሲገፋ ኑሮን ከእግዚአብሔር አገልግሎት ጋር ለማጣጣም ትልቅ ትግል ውስጥ አልፏል። ልክ እንደ ሐዋርያው ጳውሎስ ድንኳን እየሰፋ አገልግሎትን እንዳከናወነው ሁሉ እርሱም ኑሮን ለማሸነፍ ጸጋውን ጠብቆ ለመጓዝ በነበረው ጽኑ እምነት መሰረት የመጀመሪያዋን 100 ብር ይዞ የሥራ መኪና ለመግዛት እንቅስቃሴውን ጀመረ። ያን ጊዜ አዲስ የነበረውን 5L ሚኒባስ ገዝቶ በቀን እየሰራ ማታም ያገለግል ነበር። አልፎ ተርፎም ሌሊት ላይ ከአዲስ አበባ እስከ ናዝሬት ድረስ እያሽከረከረ በሹፍርና ይሰራ ነበር። አንዳንድ የሚያውቁት ተሳፋሪዎች እንዲህ የሚዘምረው የሚሰብከው ሰው ሹፌር ሆኖ እያሉ የሚያሾፉና የሚያሸማቅቁ ሰዎች በዙሪያው ሞልተው ነበር። ዝና ሲኖር ሰው እንደማይረዳው፣ ኪስና ዝና እንደማይመጣጠኑ እና ዝና በስርዓት ካልተያዘ ደግሞ ገዳይ መሆኑን በልቡ ተረዳ። ነገር ግን የእግዚአብሔር አቅጣጫ ከሰው ሐሳብ የተለየ ነበር። እግዚአብሔር ይህንን የንግድ ሥራ ጎዳና እንዳልወደደው ሲረዳና ያለማቋረጥ ሲጸልይ በጉዞው ላይ መኪናዎች በራሳቸው መገለባበጥ ጀመሩ። ያም ከባድ የእግዚአብሔር ጣልቃ ገብነትና ማስጠንቀቂያ መሆኑን ተረድቶ በትልቅ መታዘዝ በፊቱ አጎነበሰ። ከድሮም ጀምሮ የሰልፍ ሰው እንደነበር የሚናገረው አስፋው በሕይወቱ ውስጥ ያጋጠሙት ስቃዮች ሲያስታውስ ልቡ ይሰበራል። በመኪና አደጋ እግሩ ቆስሎ ሆስፒታል ገብቶ 2 እና 3 ምላጭ ሰርጀሪ ሲሰራ እንደተረሳና አጠገቡ ማንም እንዳልነበረ ይናገራል። ብቻውን ነበር ያሳለፈው። ከጊዜ በኋላ ያ የሰርጀሪ ጉዳት ነርቡን ነክቶት በጀርባው ላይ ከባድ የነርቭ ስቃይ መከራ መጣበት። አገልግሎቱን መቀጠል እስከሚያቅተው የደረሰ ከባድ ህመምና ረሃብ ገጥሞት ነበር። ነገር ግን በምድር ላይ ገንዘብ ማጣት ወይም መራብ ፈጽሞ አልከበደውም። በእውነት የከበደውና የሰበረው ነገር እሱን እያወቁና እየተመለከቱ ላለመረዳት ብለው ራሳቸውን ዘግተው የሚኖሩ ሰዎች መኖራቸው ነበር። ያ ሁሉ መከራና ስቃይ ሲመጣበት ይሄ ነገር ከኔ ቢቀርብኝ ብሎ አልተጸጸተም። ይልቁንም ወድቆና ተሰብሮም ቢሆን ወድጄው የተቀበልኩት ነው እያለ የእግዚአብሔርን ፍቅር በፍጹም ፈቃድ በጸጋ ተቀብሎ በታማኝነት ቆሟል። እንግዲህ ይሄ ወንድማችን በዚህ ሁሉ እያለፈ የእግዚአብሔርን ፈቃድ ለመፈጸም ነገሮችን ሁሉ ትቶ ቆሟል። ይሄ አስደናቂ ህይወት ነው። ከዚህ ህይወት የሚወጣ
ዝማሬ ብዙዎችን ይነካል። ስለዚህ የምንወዳቸው ዘማሪዎቻችን የሚያልፉበት መንገድ በጣም በብዙ መንገድ ስለሆነ ሁላችንም ልንጸልይላቸውና ልንደግፋቸው በመከራቸው አብረናቸው ልንቆም ይገባል እንላለን። አሁን ጥያቄው ወደ እርሶ ነው እና የአስፋው ተወዳጅ መዝሙራችሁ የትኛው ነው? እና ያ መዝሙር በህይወታችሁ ምን ማለት ነው? ከታች በኮሜንት ላይ ጻፉ። ቪዲዮውን ከወደዳችሁ ላይክ እያደረጋችሁ ቻናሉን ሰብስክራይብ አድርጉ እና ይህን ቪዲዮ የኢትዮጵያ መዝሙርን ለሚወድ ሰው ያጋሩ። ስላዳመጣችሁ እናመሰግናለን። ሻሎም